ማርቲን ዙቤሜንዴ በቀኝ ጉልበቱ ላይ በደረሰበት ህመም ስሜት ምክንያት ከስፔን ብሔራዊ ቡድን ስብስብ በመውጣቱ ከሀገራዊ ግዳጅ ራሱን ያገለለ 10ኛው የአርሰናል ተጫዋች ሆኗል። አማካዩ አርብ ዕለት አገሩ ከሰርቢያ ጋር ባደረገችው የወዳጅነት ጨዋታ የማንቸስተር ሲቲውን ሮድሪን በመተካት በጨዋታው መጠናቀቂያ ላይ ተቀይሮ ገብቶ የቆየ ቢሆንም ወዲያውኑ ከጨዋታው መጠናቀቅ በኋላ በተሰማ አስተያየት ግን ከመጪው ማክሰኞ የግብጽ የወዳጅነት ጨዋታ በፊት ስፔን ዙቤሜንዴን እንደማታገኝ አረጋግጣለች። የስፔን ብሔራዊ ቡድን ባወጣው መግለጫ ማርቲን ዙቤሜንዴ በቀኝ ጉልበቱ ላይ በደረሰበት ምቾት ማጣት ምክንያት ከስፔን ብሔራዊ ቡድን ካምፕ ወጥቷል። ማንኛውም አደጋን ለማስወገድና የተጫዋቹን ጤንነት ለመጠበቅ ሲባል ከስብስብ እንዲቀነስ ተደርጓል። የአርሰናል የሕክምና ባለሙያዎችም ስለ ሁኔታው እንዲያውቁ ተደርጓል ነው ያለው። ዙቤሜንዴ እሁድ ዕለት ብቻ ከሀገራዊ ግዳጅ ካምፕ የወጣው ሁለተኛው አርሰናል ተጫዋች ሲሆን ተከላካዩ ፔሮ ሄንካፔ ኢኳዶር ከሆላንድ ጋር በምታደርገው ጨዋታ በፊት ከብሔራዊ ቡድኑ ተቀንሷል። ሄንካፔ አርብ ዕለት ከሞሮኮ ጋር በነበረው ጨዋታ ለ72 ደቂቃዎች ተጫውቶ የነበረ ቢሆንም በይፋ ባልተገለጸ ጉዳት ምክንያት የማገገሚያ ሂደቱን ለመጀመር ወደ አርሰናል ተመልሷል። ዙቤሜንዴ እና ሄንካፔ ከቶማስ ቱሄል የእንግሊዝ ብሔራዊ ቡድን ካምፕ ቀድመው ወደ ሰሜን ለንደን የተመለሱትን ዴክላን ራይስ እና ቡካዮ ሳካን ተቀላቅለዋል። ራይስም ሆነ ሳካ አርብ ምሽት ዌምብሌይ ላይ እንግሊዝ ከኡራጓይ አንዳቻ በሆነ ውጤት በወጡባቸው ጨዋታዎች ላይ ያልተሳተፉ ሲሆን የሕክምና ምርመራ እያደረጉ በመሆናቸው ማክሰኞ ከጃፓን ጋር ለሚደረገው ጨዋታ ግምት ውስጥ አይገቡም፣ እንደማይሰለፉም ታውቋል። የክንፍ ተጫዋቹ ኖኖ ማዱዌኬ ከኡራጓይ ጋር በነበረው ጨዋታ ላይ እያነከሰ የወጣ ሲሆን በኋላም የጉልበት ድጋፍ ኒ ብሬስ አድርጎ ታይቷል። ኢብሪቼ ኤዜ ደግሞ አርሰናል በካራባኦ ካፕ ፍጻሜ በማንቸስተር ሲቲ በተሸነፈበት ጨዋታ እንደሚያመልጠው ባደረገው የባት ጉዳት ምክንያት ባጋጠመው የባት ጉዳት ምርመራ ምክንያት ቀደም ብሎ ከእንግሊዝ ስብስብ ወጥቶ ነበር። የቀድሞ የክሪስታል ፓላስ ተጫዋች ቢያንስ ለአንድ ወር ከሜዳ እንደሚርቅ በዛ ወቅት በዘገባ የተመላከተ ሲሆን ሆኖም ግን በፊታችን አርሰናል ለሚያደርገው የኤፍኤ ካፕ የሳውዛምፕተን ጨዋታ ሊደርስ እንደሚችል ወይንም በቻምፒየንስ ሊግ የሊዝበኑ ፍልሚያ ላይ እንደሚገኝ ግን እየተሰማ ይገኛል። በሌላ በኩል ዊሊያም ሳሊባ፣ ገብርኤል ማጋሌሽ፣ ሊያንድሮ ትሮሳርድ እና ዩሪያን ቲምበር በዚህ የብሔራዊ ቡድን የጨዋታ ሳምንት መጀመሪያ ላይ ለፈረንሳይ፣ ብራዚል እና ቤልጅየም እንዲሁም ሆላንድ ሊያደርጉት ከነበረው ተሳትፎ በጉዳት ምክንያት ራሳቸውን አግልለዋል። አርሰናል እንደገለጸው አራቱም ተጫዋቾች ሕክምናቸውን በክለብ ውስጥ እንደሚከታተሉ ታውቋል። አርሰናል በሶስት ግንባሮች ለዋንጫ በሚዋጋበት በዚህ ወቅት እነዚህ 10 ተጫዋቾች ለምን ያህል ጊዜ ከሜዳ እንደሚርቁ ገና አልታወቀም። በሚኬል አርቴታ የሚመራው ስብስብ ወደ ጨዋታ የሚመለሰው ሚያዝያ የፊታችን ቅዳሜ ሲሆን በኤፍኤ ካፕ ሩብ ፍጻሜ ከሳውዛምፕተን ጋር ከሚያደርገው ጨዋታ የዚህ የተጫዋቾቹ ግልጋሎት መስጠት አለመስጠት የሚታወቅ ይሆናል። ቅዳሜ በመጋቢት 28 በሚያደርገው ጨዋታ በቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ በሊዝበን ከስፖርቲንግ ጋር ያደርጋል። በአሁኑ ወቅት በሊጉ ሰንጠረዥ አናት ላይ በ9 ነጥብ ልዩነት እየመራ የሚገኘው አርሰናል ቀጣይ የፕሪሚየር ሊግ ጨዋታውን ደግሞ የዛሬ 15 ቀን በቤቱ ከቦርንመዝ ጋር በኤሚሬትስ የሚያደርገው ጨዋታ ይጠበቃል። የሊጉን አናት ለመወሰን ወሳኝ የሆነው ማንቸስተር ሲቲ ጨዋታ ደግሞ ቀጥሎ በሳምንቱ የሚደረግ ነው። የአርሰናል ወቅታዊ የጉዳት ዜናና የተጫዋቾች የውድድር ዓመት አገልግሎት በዝርዝር ስንመለከተው ክለቡ ለምን እንዲህ ያለ ከፍተኛ ስጋት ውስጥ እንደወደቀ መረዳት እንችላለን። እያንዳንዱ ተጫዋች በቡድን ውስጥ ያለው ሚናና ያበረከተውን አስተዋጽኦ ከጉዳቱ ሁኔታ ጋር አሁን ደግሞ ቀጥሎ የምንመለከት ይሆናል። ቆይታችሁ እንዳይለየን እንጋብዛለን። አርሰናል በዚህ ውድድር ዓመት በሊጉ ጥቂት ግቦችን ለማስተናገድ ዋነኛ ምክንያቶቹ ዊሊያም ሳሊባ እና ገብርኤል ማጋሌሽ ናቸው። እነዚህ ሁለት ተጫዋቾች በሁሉም ጨዋታዎች ላይ ማለት ይቻላል ሙሉ ደቂቃ በመጫወት የቡድኑ የጀርባ አጥንት ሆነው አገልግለዋል። የእነሱ ጉዳት መውጣት የአርሰናል ለሚያዝያ ወር ወሳኝ ጨዋታዎች የሚጠበቅበትን አስተማማኝ የመከላከል ግድግዳ ሊያናጋበት ይችላል። በተጨማሪም አዲሱ ፈራሚ ፔሮ ሄንካፔ ከመጣበት ጊዜ ጀምሮ በተለይም በግራ መስመር ተከላካይነትና በመሃል ተከላካይነት እየተፈራረቀ የሰጠው አገልግሎት እጅግ ከፍተኛ ነው። ዩሪያን ቲምበር ደግሞ ከረጅም ጊዜ ጉዳት መልስ ቡድኑን በቴክኒክና በኳስ ቁጥጥር ረገድ ትልቅ እገዛ እያደረገ ባለበት ወቅት በተደጋጋሚ በጉዳት መያዙ ለተከላካይ ክፍሉ አማራጭ ማጣት ያስከትላል። በተመሳሳይም የመሃል ሜዳው ሞተርና የፈጠራ ብቃት ራይስ፣ ዙቤሜንዴና ኢዜ ጉዳትም ሌላ የአርሰናል ስጋት ነው። በመሃል ሜዳው ረገድ ዴክላን ራይስ የቡድኑ ኢንጂን ሆኖ ዓመቱን ሙሉ ሲያገለግል ቆይቷል። የእሱ አለመኖር የመከላከሉና የማጥቃቱን ግንኙነት ሊያቋርጠው ስለሚችል በጥር ወር ቡድኑን የተቀላቀለው ማርቲን ዙቤሜንዴም የሮድሪን አይነት ሚና በመጫወት ለአርሰናል የኳስ ቁጥጥር የበላይነት ሰጥቶ ነበር። በተመሳሳይ የኢብሪቼ ኤዜ ለአንድ ወር መራቅ ትልቁ ኪሳራ ነው። ምክንያቱም ኢዜ በተለይም ኦዴጋርድ በሌለበት ወይም እረፍት በሚፈልግበት ወቅት የፈጠራ ብቃቱን ተጠቅሞ ለፊት መስመር ተጫዋቾቹ የግብ ዕድሎችን በመፍጠር ረገድ ቁልፍ ሰው ሆኖ አይተነዋል። የእነዚህ ተጫዋቾች በአንድ ላይ መጎዳት አርሰናል በመሃል ሜዳ ላይ ያለውን የበላይነት እንዲያጣ ሊያደርገው ይችላል።
በፊት መስመር በኩልም አርሰናል ያጋጠመው ጉዳት ሌላ ስጋቱ ነው። በማጥቃት ረገድ ቡካዮ ሳካ የቡድኑ የግብ እና የኳስ የማቀበል ከፍተኛ ድርሻ ያለው ነው። ስለዚህም የእሱ ጉዳት የአርሰናልን የማጥቃት አቅም በግማሽ ሊቀንሰው ይችላል። ኖኑ ማዱዌኬ በክንፍ ላይ ያለውን ፍጥነትና የአንድ ለአንድ ብቃት ተጠቅሞ ተቃዋሚዎቹን ወይም ተቃራኒ ቡድንን በማስጨነቅ ትልቅ አገልግሎት ሲሰጥ የቆየ ሲሆን በጉልበት ጉዳት መያዙ አርቴታን አማራጭ ያሳጠዋል። ሊያንድሮ ትሮሳርድም እንደ ሱፐር ተቀያሪና አስፈላጊ በሚሆንበት ጊዜ በሁሉም የማጥቃት ቦታዎች ላይ በመሰለፍ ወሳኝ ግቦችን እያስቆጠረ ቡድኑን ለዚህ ደረጃ ያበቃ ተጫዋች ነው። እነዚህ ተጫዋቾች እንግዲህ በሌሉበት አርሰናል ግብ የማስቆጠር ብቃቱ ሊቀንስ ስለሚችል የተጫዋቾቹን ግልጋሎትና በፍጥነት ማገገም በጣም ያስፈልገዋል። በአጠቃላይ እነዚህ 10 ተጫዋቾች የአርሰናልን የኳስ ፍሰት፣ የመከላከል ጥንካሬና የማጥቃት ጥራት የሚወስኑ በመሆናቸው አርሰናል በሊጉ አናት ላይ በ9 ነጥብ ልዩነት ቢመራም በመጪው ሳምንታት የሚደረጉት 5 ጨዋታዎች ላይ በተለይ ከማንቸስተር ሲቲ እና ስፖርቲንግ ሊዝበን ጋር እጅግ ፈታኝ ስለሚሆኑበት እነዚህን ተጫዋቾች በፍጥነት ማገገም ይጠብቃል። አርሰናል በሶስቱም ግንባር የጀመሪያው ዋንጫ ጉዞ አደጋ ላይ እንዳይወድቅ የእነዚህ ተጫዋቾች በቶሎ ማመለስ የሕክምና ቡድኑ የስራ ጫና ሆኗል። የአርሰናል የሕክምና ቡድን አሁን ባለው ሁኔታ ከፍተኛ ጫና ውስጥ ይገኛል። ተጫዋቾቹ በዚህ ውድድር ዓመት ለክለቡ የሰጡትን አገልግሎት በስታቲስቲክስ እና በሕክምና ዘገባዎች ሁኔታ በዝርዝር ደግሞ ቀጥሎ እናያለን። ዊሊያም ሳሊባ እና ገብርኤል ማጋሌሽ በዚህ የውድድር ዓመት በአማካኝ 95 በመቶ የሚሆኑን የሊጉን ጨዋታዎች በሙሉ ደቂቃ ተጫውተዋል። የሕክምና ቡድኑ እንደሚለው የእነሱ ጉዳት የጡንቻ መዛል መስል ፋቲግ ሲሆን ከባድ ስብራት ወይም መቀደድ ወይም ሌላ ጉዳት አይደለም። ሳሊባ በዚህ ዓመት 92 በመቶ የኳስ ማቀበል ስኬት ያለው ሲሆን ጋብርኤል ደግሞ 4 ወሳኝ ግቦችን ማስቆጠሩ ይታወቃል። የሕክምና ባለሙያዎቹ እነዚህ ተጫዋቾች ለሳውዛምፕተኑ ጨዋታ እንዲደርሱ የ4 ሰዓት ክትትል እያደረጉላቸው እንደሚገኝ በመረጃው ተመልክቷል። በተመሳሳይ ፔሮ ኢንካፔ እና ዩሪያን ቲምበር ደግሞ ለቡድኑ የተከላካይ ክፍል ተለዋዋጭነት ቨርሳቲሊቲ ሰጥተውታል። ኢንካፔ ከመጣ ጀምሮ በየጨዋታው በአማካኝ 3.5 ኳሶችን የማጽዳት ክሊራንስ ስታቲስቲክስ አለው። ቲምበር ደግሞ ከጉዳት መልስ ባደረጋቸው ጨዋታዎች 88 በመቶ የሚሆኑትን የአንድ ለአንድ ግንኙነቶች ዲዮሎች በማሸነፍ አስደናቂ ብቃት አሳይቷል። የሕክምና ዘገባው ኢንካፔ ቀላል የመገጣጠሚያ ህመም እንዳለበት ቢገልጽም ለሻምፒየንስ ሊጉ ጨዋታ ዝግጁ እንደሚሆን ይጠበቃል። በተመሳሳይ የመሃል ሜዳ የፈጠራና የቁጥር ስታቲስቲክስ ባለቤት የሆኑት እና ዴክላን ራይስ እና ኢብሪቼ ኤዜ እንዲሁም ማርቲን ዙቢሜንዲ ጉዳት ሁኔታ ደግሞ በሕክምና ባለሙያዎቹ እንደዚህ ተመልክቷል። ዴክላን ራይስ በዚህ የውድድር ዓመት በአማካይ በየጨዋታ 11 ኪሎ ሜትርን በመሸፈን የቡድኑ ቀዳሚ ተጫዋች ነው። የሕክምና ቡድኑ ራይስ ከፍተኛ የድካም መጠን ስላሳየ ለጥንቃቄ እንዲያርፍ አዟል። ራይስ በዚህ ዓመት 7 ለግብ የሚሆኑ ኳሶችን አመቻችቶ ማቀበሉ ይታወቃል። በአንጻሩ ማርቲን ዙቢሜንዲ በመጣ በአጭር ጊዜ ውስጥ በየጨዋታው በአማካኝ 65 ስኬታማ ኳሶችን የማቀበል ብቃት አሳይቷል። የጉልበት ምቾት ማጣት ስሜቱ ቀላል በመሆኑ ከሲቲው ጨዋታ በፊት ሙሉ ጤንነቱ እንደሚመለስ የሕክምና ቡድኑ ተስፋ አድርጓል። በሌላ በኩል ኢብሪቼ ኤዜ ግን ለአርሰናል ትልቁ ራስ ምታት ነው። በዚህ ዓመት 6 ግቦችንና 5 ኳሶችን የማቀበል ለግብ የሚሆኑ ኳሶችን አመቻችቶ የሰጠው ኢዜ በባት ካፍ ጉዳት ምክንያት ለ4 ሳምንታት መራቁ የቡድኑን የፈጠራ አማካኝ ቁጥር ይቀንሷል። የሕክምና ቡድኑ የእሱን ቦታ ለመተካት ልዩ የማገገሚያ ፕላን ማውጣቱ ነው የተሰማው። የፊት መስመር የማጥቃት ኃይልና የሕክምና ስጋቱ ደግሞ በቡካዮ ሳካ፣ ሊያንድሮ ትሮሳርድ ላይ ያተኩራል። ቡካዮ ሳካ በዚህ ውድድር ዓመት 6 ግቦችና 3 አሲስቶችን ማስመዝገቡ ይታወቃል። የሕክምና ዘገባው እንደሚያሳየው ሳካ የጅማት መሸከም አቅም ማነስ ሃምስትሪንግ ታይትነስ አጋጥሞታል። ይህ ደግሞ ካልታከመ ወደ ስብራት ሊያመራ ስለሚችል ክለቡ ከፍተኛ ጥንቃቄ እያደረገ ነው። ሊያንድሮ ትሮሳርድ ደግሞ በገባባቸው ጨዋታ ሁሉ ወሳኝ ግቦችን የማስቆጠር ብቃቱ በየ110 ደቂቃው እንግዲህ የተረጋገጠ ነው። የዚህም ልዩነት ፈጣሪነቱ እንዳለ ማለት ነው። የሕክምና ቡድኑ ትሮሳርድ እና ማዱዌኬ ለስፖርቲንግ ሊዝበኑ ጨዋታ ቢያንስ በተቀያሪ ወንበር ላይ እንዲገኙ ለማድረግ እየሰሩ መሆናቸው ተመልክቷል። ስለዚህም ለሳውዛምፕተን ጨዋታ ሳሊባ፣ ጋብርኤል እና ራይስ እንዲሁም ዙቢሜንዲ የሚደርሱ ይጠበቃል። ለስፖርቲንግ ሊዝበኑ ጨዋታ ደግሞ ሳካ፣ ትሮሳርድ፣ ኢንካፔ እና ማንሆኑ ማዱዌኬ እንደሚደርሱ ተስፋ ተጥለዋል። ለማንቸስተር ሲቲ ጨዋታ በእርግጠኝነት ማዱዌኬ እና ቲምበር ይደርሳሉ። ኢብሪቼ ኤዜ የሚደርስበት ጨዋታ በቅርብ ወይም በሩቅ ሊሆን እንደሚችል ነው የተመላከተው። አርቴታ እንግዲህ ስለተጎዱት በርካታ ተጫዋቾች አወንታዊ ዜና ለመስማት ከፍተኛ ጉጉት ላይ ይገኛል። በአጠቃላይ የጉዳቶቹ ብዛት የማሰልጠኝ ክፍሉን ታክቲካዊ ለውጦች ሊያስከትል ስለሚችል የማገገሚያው ጊዜ ከዓለም የእረፍት ጨዋታዎች በፊት የኢንተርናሽናል ዊንዶው በፊት የሚረዝም ከሆነ ብዙ ምድል የማይሰጣቸው ተጫዋቾች እንዲጠቀሙ ያስገድደዋል። እንግዲህ ቤንች ላይ የሚያስቀምጣቸውን ተጫዋቾች እንዲጠቀም ያስገድደዋል። አርሰናል እንግዲህ ከብሔራዊ ቡድን ጨዋታዎች በፊት እነዚህን ተጫዋቾች ግልጋሎት ይጠብቃል። ከዓለም አቀፍ የእረፍት ቀናት በኋላ አርሰናል በኤፍኤ ካፕ ሩብ ፍጻሜ ከሳውዛምፕተን ጋር በመቀጠልም በቻምፒየንስ ሊግ የ16ቱ ዙር የመጀመሪያ ጨዋታ ከስፖርቲንግ ቡድን ጋር ከባድ ፍልሚያ ይጠብቋል። ለእነዚህ ጨዋታዎች የተጎዱበትን 10 ጨዋቾች መልስ አርሰናል እንግዲህ ይጠብቃል።
ምን አይነት መረጃዎች ከስር ይኖራሉ ብለን ደግሞ እኛም ወደ እናንተ መረጃዎቹን በአርሰናል መረጃ ዩቲዩብ ቻናላችን ማድረሳችንን እንቀጥላለን። አብሮነታችሁ ሁልጊዜም አይለየን።